ሰላም ወንድሜ፣ ህልም አፈታትህ በጣም ይመቻል። በህልሜ ሙሉ የበሬ የሚታረስባቸው እቃዎችን ተሸክሜ አየሁኝ፣ ፍታልኝ። ይሄ ሙስሊም ካልሆኑ ወገኖች የተላከ የሆነ መልእክት ነው። ምንድነው? ይሄ ሞፈርና ቀንበር፣ ማረሻ፣ እንደገና ይሄ ማጭድ የመሳሰሉ ነገሮች የግብርና መሳሪያ ወይም ደግሞ አደዋቱ ዚራዕያ ይባላል። እነዚህ የግብርና መሳሪያዎችን ተሸክሞ ወይም ከነሱ ጋር ግንኙነት ሲኖረው አንድ ሰው የሚመለከት ከሆነ ሪዝቅ ኸይር የሆነ ሰፊ የሆነ ሪዝቅ መኖሩን ነው። ምክንያቱም ከምድር የሚወጣው ከሰማይ ከሚዘንበው ዝናብ ጋር የተያያዘ ከምድር ነው ሪዝቃችን የሚገኘው። ዋናው ከሰማይ ሆኖ ነገር ግን ቡቃያ የሚወጣው ከምድር ነው። ስለዚህ ከምድር ጋር የተሳሰረ ከአፈር ጋር ከመሬት ጋር ግንኙነት ያለው ማንኛውም ነገር የሚመለከት ሰፊ የሆነ ሪዝቅ መኖርን ያመላክታል። ከዛ ውጪ ደግሞ አዲስ የሆነ የህይወት ምዕራፍን መጀመር ወደ ሀብት ማማ ወደ ለውጥ ዓለም ላይ መሸጋገርንም ያሳያል። እንደዚሁም ደግሞ ጥሩ የስራ እድሎችንም ደግሞ ማግኘትን ያመላክታል። ነጃ መውጣት እንደዚሁም ደግሞ የኃላፊነት ስሜት መኖርን ያመላክታል። የኃላፊነት ስሜት ማለት ከገንዘብ ጋር ከሪዝቅ በበዛ ቁጥር ያው ቤተሰቦችም በዛው ልክ ካንተ የሚፈልጉት ወይም ካንቺ የሚፈልጉት ነገሮች መኖራቸውን የሚያመላክት ነው። ስለዚህ በአጠቃላይ ሰፊ የሆነ ሪዝቅ ጥሩ የሆነ በረካ ያለው ኸይር የሆነ ነገርን አላህ ሊቸራችሁ እንደሆነ ማሳያ ነው። ሂዳያውንም ጭምር አላህ ይስጣችሁ። አላሁ አዕለም።